የነ አብሬሎን ኤችዲን ማየት፣ የነ ዳሎል ኢንተርቴይንመንት ማየት፣ የነ አሌቲዩብን ማየት ጉዳት እንጂ ጥቅም የለው። ሰላም እንዴት ናችሁ ውድ የቻናል ቤተሰቦች? ዛሬ ከእናንተ ጋር ስለ ዩቲዩብ ነው የምናወራው። ምክንያቱም ዩቲዩብ ሁላችንም መስራት እንፈልጋለን፣ ሁላችንም ገንዘብ ማግኘት እንፈልጋለን እና ገንዘብ ማግኘት ውስጥ መስራት አለ። ካለ መስራት መቼስ ገንዘብ አይገኝም ማለት ዩቲዩብ ላይ። ነገር ግን ሁላችንም የምንሸውደው አንድ ነገር አለ ዩቲዩብ ስንጀምር ማለት ነው። እኔ አሁን ዩቲዩብ ጀምሬያለሁ፣ ሞኔታይዝ አልሆነም። 3ኛ ዓመት የመጡ በዩቲዩብ ማለት ነው። 3ኛ ዓመት እንደውም ሃፒ በርዝዴይ ምናምን ብሎ ልኮልኝ ነበረ እና ምን ልላችሁ ፈልጌ ነው 3 ዓመት ሰርቼ ቻናሌ ሞኔታይዝ ያልሆነበትን ምክንያት ልነግራችሁ ነው። እንዴት ኦዲየንሶቻችን እንዴት እንደምንይዝ ዩቲዩብ ቻናል መክፈት ለምትፈልጉ ሰዎች ነው ሙሉ ነገር ነግራችሁ። ወይ ዩቲዩብ አስተማሪ ኮንተንት ሆኖ አይደለም ወይ ሞቲቬት ሆኖ አይደለም፣ ግን እኔ የሰራሁትን ስህተቶች እንዳደግሟችሁ ስለምፈልግ። ዋነኛው ነገር ምንድነው ዩቲዩብ እንደማንም እንከፍታለን፣ 2-3 ቪዲዮ እንለቃለን። ራሳችንን እንደምናየው 4 ሰው ወይ 5 ሰው ወይ በጓደኛችን ስልክ ገብተን ምናምን እናያለን አይደለ? ያ ዩቲዩብ አይፈልግም። ወጥቷችኋል አይደል? የሆነ ወይንም እይታ ይጀምራል 500 ሰው ወይ 600 ሰው ያለና ከስንት ጊዜ በኋላ ማለት ነው ከትጋታችንን አይቶ ዩቲዩብ ፕሮሞት ያደርገዋል። ዩቲዩብ ራሱ ነው በነገራችን ላይ ፕሮሞት የሚያደርገው፣ ወይ እንደ ቲክቶክ 300 ሰው እንዳይል እድል ፈቅዶ ምናምን አይደለም። እና ዩቲዩብ ትልቁን ትዕግስት ይፈልጋል። አሁን የዩቲዩብ አልጎሪዝም ዩቲዩብ የሆነ ነገር ምናምን ታግ ተጠገቢ ነው። ቪዲዮዎቹን ስትለቁ ትጋት ይፈልጋል። አንተ ዛሬ 4 ቀን ወይ 3 ቀን ፈጅቶ በኤዲት ያደረገው ቪዲዮ ሰው አያየው። ነገር ግን ዛሬ ለቀቅ አይደል? በቃ ሳትሰለች ጠዋት ዛሬ ለቀቀው ቪዲዮ ነገ በቃ ተከታታይ ዛሬ ለቀቅ። በቃ እድለኛ ከሆንክ አንዱ ቪዲዮ 1000 ሰብስክራይብ ይሞላል። አንዱ ቪዲዮ ወደ 200,000 ምናምን ሰው ያውና 4,000 ወር ይሞላል። ነገር ግን ሁላችንም የምንሰራውን ጥፋት አንድ ጥፋት ነገር ያው አሁን በኔ ኮንተንት አለ አይደል? ሪአክሽን ቪዲዮ እና የነ አብሬሎን ኤችዲ የነ አብሬሎን ኤችዲን ማየት፣ የነ ዳሎል ኢንተርቴይንመንት ማየት፣ የነ አሌቲዩብን ማየት ጉዳት እንጂ ጥቅም የለም። ለምን እንዳልኳችሁ ታውቃላችሁ? የነሱን ማየት እንዴት እንደሚሰሩ ምናምን ጥሩ ነው። ያንስ ከነሱ የምትወስዳቸው ኮርሶች ይኖራሉ። ምንም ጥያቄ የሚያስነሳ ነገር የለም። ነገር ግን አንተ እንደዛ ተጨንቀ ተጠበ የሰራውን ቪዲዮ 10 ሰው አይቶ እሱ ቀለል ብሎ የሰርቶት 20,000 30,000 ሰው ላይ ይችላል። ነገር ግን እሱ ግን ሲነሳ እንደኔና እንዳንተ 1-2 ሰው ነበር ሳይለት የነበረው፣ ወይ 3 ሰው 4 ሰው ነበር ሳይለት የነበረው። ግን አንተ ከጣርክ አሁን እኔ እንደምልህ ወይ ሌሎቹ እንደሚሉ እንደዚህ አድርግ እንደሚልህ ሳይሆን አንተ ቪዲዮ ለመስራት መጣ ኮንተንት ብዙ በቃ እንደምትሰራው እርግጠኛ ከሆንክ እርግጠኛው ልንገርሽ ታገኝበታለሽ ወይ ታገኝበታል። ነገር ግን የሰው የምታየው ከሆነ ኤዲት ከማድረግ ይልቅ የሰው ቪዲዮ ኮፒ የምታረጉ ከሆነ የሰው ቪዲዮ በራስ ስራ ላይ ስለ ራስህ እየተጠቀምከው ኮፒ ብታረገው ኖርማል። ነገር ግን የሰው ቪዲዮ አንስተ አንተ ቪዲዮ ለምጭን እንኳን አይሆን። ገብቷችኋል አይደል? እናንተ ቪዲዮ ስትሰሩ አንድ ማድረግ ያለባችሁ ነገር ትዕግስት ነው። ዩቲዩብ ላይ እንደ ቲክቶክ 300 ሰው አይቶት ምናምን እንትን የለም። ዩቲዩብ ላይ እንደዚህ ብሎ ነገር የለም። ስራ ከቻላችሁ ሰፖርት እንዲያደርጋችሁ ኤአይ የሚባል ነገር መጥቷል። እሱን እየተጠቀማችሁ የሆነ ነገሮችን መፍጠር አሊያም ደግሞ የሆነ ቻናል ከፍታችሁ ከዛ ጎን ለጎን ማስኬድ፣ በዛኛው ቻናል ፋውል እንኳን ቢሰራ በዚህኛው ጫን ብለ መስራት። አብረን እንስራ። አብራችሁ ተከትላችሁ መስራት። ዩቲዩበር መሆን የምትፈልጉ ሰዎች ብዙዎቻችሁ እርግጠኛ ነኝ ነገራችሁ ዩቲዩብ የምታዩ ሰዎች ዩቲዩበር መሆን ትፈልጋላችሁ። ገና ለገና የፈራችሁት እናንተ ካሜራ ሳላዘጋጅ ላይት ሳይኖረኝ እንትን ሳይኖረኝ ነው። ይሄው እኔ 600 ሰብስክራይብ ሲገባ የነበረኝ ስልክ ይሄው
እና ምን ልላችሁ ፈልጌ ነው፣ ምን ይፈልጋል? ስራ ይፈልጋል። በርቱ፣ ስሩ። በቃ ከቻላችሁ ራሳችሁን ለማሳደግ የሰው ዩቲዩብ ቪዲዮ አይቶ አይደለም፣ ራሳችሁን ለማሳደግ ከቻላችሁ፣ አሊያም ደግሞ ቪፒኤን እያበራችሁ የሌላ ዩቲዩበር ቪዲዮን ይዩላችሁ። ለአንድ ዩቲዩበር የሚጠቅመው ያ ነው። በአንተ ቪዲዮ ስላየው አይደል። የአንተ ቪው የሚጠቅመው በቃ ቫይራል እንዲወጣ ነው። አንተ ኢትዮጵያ ውስጥ ያለው ሰው የምታይ ሰው ካለ ወይ የምታይ ሴት ካለሽ ያንቺ ቪዲዮ የሚጠቅመው ለዛ ዩቲዩበር ቪዲዮ ቫይራል እንዲወጣ ነው የምትረጂው። ምክንያቱም አንቺ በደንብ ስታይለት ሌላ ሀገር ያሉት ደግሞ በደንብ ያወጣል። አረብ ሀገርም ያሉት ዱባይም የትም ያሉት በቃ አውሮፓም ያሉት የማየት እድላቸው ይሰፋል። ምክንያቱም ቪዲዮ ቫይራል የመውጣት እድሉ ይሰፋል። እዚህ ከታየ እዛ የማይታይበት ምክንያት የለም። ምን ልላችሁ ፈልጌ ነው፣ በዛ አንጻር ብቻ አይደለም ማየት ያለበት። እናንተ ስራ መስራት ከፈለጋችሁ ዩቲዩብ ላይ ትጋት ይፈልጋል፣ እውቀት ይፈልጋል። እውቀትም ስላችሁ ስለ ዩቲዩብ ማወቅ አለባችሁ። ስለ ዩቲዩብ ኮሚኒቲ ማወቅ አለባችሁ። ኦዲየንሳችሁ እንዴት መያዝ እንዳለባችሁ ማወቅ አለባችሁ። ማስረዳት አለባችሁ። ንግግር ደግሞ የምትችሉ ከሆነ በጣም ዩቲዩብ ላይ ደግሞ ከምንም በላይ የሚፈልግ ንግግር የሚችል ሰው፣ እንዲህ ፌስ ቱ ፌስ ካሜራ ፊት ሆኖ ማይፈራ፣ በቃ የተወሰነ ተሰጥቷለሁ። ወጣችኋል። እንደዚህ አይነት ነገሮች ነው የሚያስፈልጉት። በቃ አንተ ንግግር ማሳመን ስለ ንግግሮችን ከቻል የተጻፈ ማንበብ አይከብድም። ካላስ አለቀ። ወይ መጽሐፉ ላይ ያለው አይከብድሽም። ስለዛ ዩቲዩብ ላይ መስራት የምትፈልጉ ከሆነ ሰው ማማከር አያስፈልግም። ስልካችሁ በቂ ነው። ስልካችሁ በቂ ነው። በቃ አንድ ስልክ ከያዛችሁ በቂ ነው። ሁለተኛ ስልክ ለሪያክሽን ቪዲዮ ያስፈልጋል። እንዴት ደግሞ ሪያክሽን ቪዲዮ እንደምንቀርጽ እናያለን። እንዴት ኤዲት እንደምናደርግ፣ ተምኔል እንዴት እንደሚሰራ እንዳሳያችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። ይሄ ኑ 5000 ክፈሉ ላስተምራችሁ የሚሏችሁ ነው አይደል? እኔ እውነታውን ነው የነገርኳችሁ። በቃ ዩቲዩብ በቃ ምን ይፈልጋል? በቃ አንተ የተወሰነ ተሰጠው ካለ ጫን ብለህ እንድትገፋው ይፈልጋል። አንተ ካልገፋኸው እሱ ስለዛ ገፍተህ እንድትሄድበት ነው የሚፈልገው። ገፍተህ ስለ ደግሞ በስራ ነው። ቪዲዮ ዛሬ ሰራ ነገም ትደግመዋለህ፣ ከነገ ወዲያም ትደግመዋለህ። በሳምንት 3 ቀን መስራት ካለብህ ወይ በሳምንት አንዴ መስራት ካለብህ በየሳምንቱ መስራት አለብህ። አለቀ። ከዛ ባለፈ ግን ይሄ ኮኮ ልሸከምሽ ተሸከሚ የሚባለው ነገር የለም። ዩቲዩብ እንዲህ ብሎ ነገር አያውቅም። ስለዛ ዩቲዩብን እኔ 635 ወይ 36 ወይ 34 እንደዛ ነው ያለው የኔ ሰብስክራይብ። አብረን እናሳድገው፣ አብረን እንደግ። አለቀ። አብረን መስራት ከቻለን አብረን ማደግ እንችላለንና ላይክ አድርጉ፣ ገብታችሁ ሰብስክራይብ አድርጉ። የተመቻችሁ ቪዲዮ ላይ አስተያየት ጻፉ። ካልተመቻችሁ ደግሞ አንሰብስክራይብ ማድረጋችሁ ላይኩንም ዲስላይክ አድርጋችሁ መውጣት ትችላላችሁ። ለማንኛውም እኔ የነገርኳችሁ በንጹህነት በወንድምነት ነው። እኔ አሁን ያለሁበትን ሁኔታ ነው እየነገርኳችሁ ያለው። እኔ አሁን ዩቲዩብ በጣም ብዙ ሀሳቦች አሉ። ካሜራማን ከጎን የለም ወይ ከጎን ሰፖርት የሚያደርግ የለም። እነዚህ ነገሮች ለመቋቋም ነው አሁን ከእናንተ ጋር ፌስ ቱ ፌስ ተመጥቼ እንደዚሁ እየነገርኳችሁ ነው። ዩቲዩብን መስራት የምትፈልግ ከሆነ ገቤን እንትን ብዬ እኔ እኮ ቪዲዮ ኤዲቲንግ አልተማርኩም። ቪዲዮ ኤዲቲንግ 2 ቀን ወይ 1 ቀን አብከት ዋጋውን ይሰጥላል። ካይን ማስተር ዋጋውን ይሰጥላል። አለቀ። 2 ቀን ለዚህ ለዩቲዩብ የምር የመስራት ፍላጎት ካለ በጣም ቀላል ነው። በስልክ ብቻ ግዴታ ላፕቶፕ ያስፈልግም። እኔ ላፕቶፕ የለኝም። ለምሳሌ ቪዲዮቼን ገብተይ ተምኔል ላይ እንዴት መስራት እንዳለብኝ ስለማቅ ምክንያቱም ፍላጎቱ ስላለኝና ፍላጎቱ ኖሮኝ ግን እየሰራውበት አይደለም። ልክ አይነት መስመር ላይ አይደለም። ግን ልክ አይነት መስመር ላይ መግባት የምችለው ከእናንተ ጋር እንዴት መሆን እንዳለብኝ ስለገባኝ ነው። ስለዛ ከኔ ጋር መስራት የምትፈልግ ሰውዬ ካለ ወይ ሰው ካለሽ ኮሜንት ላይ ጻፍልኝ። ችግር የለም። እንዴት መስራት ኮንተ እኔ እኮ አቅሙ አለኝ እንደዚህ ማለት ግን በቃ አንዳንድ ነገሮች ይጎሉኛል፣ ለመስራት የሚያስፈልጉኝ ነገሮች የሉኝም፣ ማገዝ ከቻልክ ምናምን የምትሉ ሰዎች ችግር የለም። ተጋግዘን ማለፍ ምንችል ከሆነ እንተጋገዛለን። ለማንኛውም ይሄን ለመናገር ነው። ዩቲዩብ ከመጀመራችሁ በፊት መጀመሪያ አይምሯችሁን አብሶ ደግሞ ሞቲቬት እንዳታዳምጡ አደራችሁ። ከምንም በላይ አሁን ይሄንን ቪዲዮ ከመጨረሻ በፊት አደራችሁ ይሄ ሞቲቬት የሚያደርጋችሁ ቪዲዮ እንዳትሰሙ። ትርፉ መሃል ላይ ማቆም ነው። ነገር ግን አይምሯችሁን ከፈጣሪያችሁ ጋር አገናኝታችሁ በምታምኑት እምነት እየጸለያችሁ በቃ ስራህን ብቻ መስራት የሆነ ቀን የዛ የሰራኸውን ዋጋ ቆጥሮ ይከፍላል። ለማንኛውም እስከዚህ ድረስ ስላዳመጣችኝ አመሰግናለሁ። ዩቲዩብ የሚፈልገው ይሄንን ብቻ ነው። የተለየ እውቀት፣ የተለየ ምሩቅ፣ የተለየ ዩኒቨርሲቲ ስለጨረሰ፣ የተለየ እንግሊዘኛ ስላወራ ዩቲዩብ የሚፈልገው ጫና ነው የሚፈልገው። ሰርተ እንደምትችል ማሳየት ነው የሚፈልገው እና ለማንኛውም ስትሰሩ
በቃ ማንም ይኸው ማንም አዩት። አንተ አዩት ብለህ ግባ ከፈለህ በቃ አንተ ስራን ብቻ ስራ አዩት። ያንተ ቪዲዮ አዩት አላዩት ምን አሁንስ እኮ አንተ የሆነ ጥሩ ነገር እየሰራ ማተመሰገንበት ነገር አለ አይደል? በቃ እንደዛ አድርጋ አስበው። ለሰው 100 ሺህ ብር ሰጠህ እንደተወሰደብህ አድርጋ አስበውና ግን ያንን ነገር መስራት እንደምትችል አድርጋ አስበው። እኔ ሞቲቬት ይሁንኩ አይደለም የምትፈልግ አትስራ ወይ ትፈልግ አትስራ። ነገር ግን ከቻልክ አቅምን ተጠቀም። የሰው ቪዲዮ አይተህ በመሃል ያቆምከው ሰውዬ በመሃል አትቁም። አለቀ። እስካሁን ስላዳመጣችሁ ከልብ አመሰግናለሁ። ለማንኛውም ሰብስክራይብ አድርጉ፣ ላይክ አድርጉ። ፒስ። አይመቻችሁ።